በሲዳማ ክልል ብልጽግና ፓርቲ በመደመር መንግስት እይታ የዘርፎች ምርታ በሚል መሪ ቃል በክልሉ ለሚገኙ ከፍተኛና መካከለኛ አመራሮች ሲሰጥ የነበረው ስልጠና የማጠቃለያ መርሃ ግብር በክልሉ ብልጽግና ፓርቲ ጽህፈት ቤት ተካሂዷል። በዚህ ወቅት እንደተገለጸው ስልጠናው በ3 ምዕራፎች ከፌዴራል ጀምሮ የተሰጠ ሲሆን ሶስተኛው ዙር ስልጠናም እንደ ቀድሞዎቹ ሁሉ በአገር ግንባታና አመራር ላይ ያተኮረ መሆኑ ተገልጿል። የሲዳማ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሎ እንደገለጹት ስልጠናው ለአመራሮቹ ተጨማሪ ግንዛቤን የሰጠና ተነሳሽነትን የፈጠረ ነው። እንደ ሀገርም ሆነ እንደ ክልል በገጠር የሚኖረው ህዝብ ብዙ መሆኑና የታቀደውን ግብ ለመምታት የገጠር አኗኗርን መቀየር እንደሚያስፈልግ ተናግረዋል። ወሳኝ በሆኑና ዋና ዘርፎች ላይ አመራሩ በደንብ ግንዛቤ ይዞ ዲቴሉን ጥልቀት ባለው መንገድ እንዲረዳ የማድረግ ስልጠና ነው የተሰጠ ያለው። ይሄ ማለት የመጀመሪያውና ወሳኙ በሲዳማ ክልል ስንመለከት 90% በገጠር ነው የሚኖረው ህዝቡ። 90% ህዝብ አኗኗሩ ሲቀየር፣ ሁኔታው ሲቀየር፣ ኑሮ ሲቀየር፣ ገጠሩ ሲቀየር ነው በሲዳማም ይሁን እንደ አጠቃላይ በሀገርም ገጠሩ ሲቀየር ነው መቀየር የሚመጣው። አንደኛ ግብአት ነው የሚሆነው፣ ሁለተኛ እዛው ራሱ እንዲቀየር ነው የሚደረገው። እሱ ብቻ ሳይሆን ሀብት ፈጠራ ብቻ ሳይሆን በማህበራዊ ዘርፍ፣ በኢኮኖሚ ዘርፍ፣ በትምህርት፣ በጤና ያኗኗር ዘይቤውን ጨምሮ በገጠር ኮሪደር ገጠርን መቀየር ያስፈልጋል። አጠቃላይ ሁኔታውን ገጠርን ማልማት፣ ገጠርን መቀየር የሚል ስልጠና ነው። በስልጠናው ወቅት በገጠርና ከተማ ሽግግር ዙሪያ የሌሎች ሀገራት ተሞክሮ እንደቀረበ የገለጹት የቢሮው ኃላፊ በሀገራችንም የነበሩ ተሞክሮዎችን በመገምገም ለአመራሩ የተሻለ ግንዛቤ ማስጨበጥ እንደተቻለ ተናግረዋል። የሀገራት ተሞክሮዎችም ጭምር ቀርቧል። በዚህም ላይ በከተማና በገጠር ትስስር ላይ ገጠርን ትራንስፎርም ማድረግ፣ ከተማን ትራንስፎርም ማድረግ እንዴት ይቻላል የሚሉ ጉዳዮችን ግንዛቤ እንዲያዩ፣ በምናብ እንዲመለከቱ፣ በምናብ እንዲቀየሩ ማድረግ የሚያስችል ስልጠና ተሰጥቷል። በስልጠናው ከተሳተፉት መካከል አቶ ለገሰ ለማ እንደተናገሩት ስልጠናው ከተሞክሮ በመነሳት ልምድን የሰጠና ቁጭት የፈጠረብን ነው ብለዋል። በጣም ወሳኝና ለወደፊትም ተስፋ ሰጪ ሁኔታ እንዳለ ነው ያለው። ከዚህ በፊት የነበረው አመለካከት በዚህ ዙሪያ ላይ ምን ያህል እውቀት አግኝቻለሁ የሚለው ሰው ሁሉ ይዞ እንዲሄድ ነው ያደረገው። ቁጭትንም የፈጠረ ስልጠና እንደሆነ ነው እኔም የተረዳሁት። ስልጠናው ለወደፊት የአገር እድገት መሰረት የሚጥል ነው ያሉት ሌላኛው ተሳታፊ አቶ ታምራት ታሪኩ በበኩላቸው ከስልጠናው አዳዲስ እውቀት እንዳገኙ ተናግረዋል። ስልጠናው ያው በጣም የተለየ ነው። ከዚህ በፊት ከሚሰጡ ስልጠናዎች ሁሉ ትንሽ ለቀጣይ በአገራችን ላይ ለሚሰሩ ስራዎች መሰረት የሚጥል ወሳኝ የሚሆኑ አጀንዳዎች ናቸው። እኛም ደግሞ ትኩረት ሰጥተን ልንሰራባቸው የሚገቡ ሴክተሮች ናቸው። ከምንሰራው ስራ ጋር እንዴት ሪሌት አድርገን መተግበር እንችላለን የሚለውን አዳዲስ እውቀት ያገኘንበት እንደ አዲስ እቅድም ይዘን የምንሄዳቸውን ነገሮች ለይተን ያወጣንበት ስልጠና ስለሆነ እንደ ሀገር ለውጥ የሚያመጣ በቁርጠኝነት አመራሩ ከሰራ ትልቅ ለውጥ በአገራችን ላይ የሚያመጡ አጀንዳዎች ናቸው ብዬ ነው ማምነው። ሌላኛው የስልጠናው ተሳታፊ አቶ ማርቆስ መኩሪያ ስልጠናው አመራሩ ለወደፊት ምን መስራት እንዳለበት ያወቀበትና በሁሉም ዘርፍ የተሻለ እውቀት ያገኘበት ነው ሲሉም ጠቁመዋል። ስልጠናው ተገቢና በጣም አስፈላጊ፣ አመራሩን ተነሳሽነትን ያገኘበት፣ ቁጭት ውስጥ የገባበት፣ ለሀገሩ በቁርጠኝነት ለመስራት ራሱን ያነሳሳበትና ሀብቶ ምን እንደሚሰራ ለይቶ ያወቀበት፣ ነገም ውጤታማ ሆኖ ይሄ ትውልድ ምናልባት አስፈላጊውን ዋጋ ቢከፍልም ለነገ ትውልድ የተሻለን አሻራ አስቀምጦ ለማለፍ እውቀትና አቅም ያገኘበት ስልጠና ነው እላለሁ።